አይሆንማ ምን ይፈጠራል? ብዙ አይሆንም። አሁንም እኮ ሰላም አልሰጣው ታቻላችሁ እናንተ ለምን ነው ሰላም አልማስፈታችሁ? ታውቁት በቃ ተኑር ልጅ ነው። እነማን ነው ሰላም ያልሰጣት? ማንንም እኮ አልደረሰባት። አንዴ ወንድሜንም ጠዋት ወርጄበት ነው የመጣሁት። አንተ ጋር ስመጣ እሱ ጋር ደውያለሁ። በቃ ተዋት ልጅቷ። ከቻላችሁ ብትችሉ ለሰላም ሂዱ እዛ ቤት። በቃ እሷን ወይ ደህና ነሽ ወይ የሆነ ነገር ለማለት ሂዱ። አጨቅጭቋት። በቃ ተዋት ልጅቷ ትኑርበት። ይሄ ሰው አምኖበት ነው በቃ ሲያመጣት ልጅቷን አሳመንን፣ ከውጭ ቅር ያልን። አሁንም የማይሆን ህይወት ለማድረግ ነው እቅዳችሁ። አይሆንም ግን እሱ ቦታውን ያዝ። በቃ ጠንከር ይበል። ወንድ ልጅ ነው። ያንን አበረታታው አንተ ከቻልክ። ይኸውልሽ ፑዜ፣ አሁንም ቢሆን ማለት ነው ቤቱ ሰፊ ነው። ሩታ የለቀቀላት ቤት ማለት ነው። ሌላ ነገሮች ሳይባባሽ ነገሮች የባሰ ችግሮች ሳይገቡ አንድ ቤት ትስጠው እና ትኑር። ይኖር አይኖርም አብረው አቤል ይኸውልህ ትሰማኛለህ? አሁን ለዚህ ከሆነ እንደዚህ አይነት ሁኔታ ውስጥ ልጨቀጭቀኝ ከመጣ አቁም። ልጨቀጭቅሽ አይደለም ብዙ ነገሮች ካብርሽ ጉዳይ አታውራኝ። ካብርሽ አጠገብ እንድትሆኝ ነው የምፈልገው እኔ ብዙ ጊዜ ካብርሽ አጠገብ ነኝ አይደለሽም። ብዙ ጊዜ ስትወቅሽ ነው እያየሁሽ ያለው። ግን አቅርበሽ ይገባዋል። ጥፋተኛ ነው፣ መወቀስ አለበት። እስከ መቼ ነው እንደዚህ የሚቀጥለው? እሱ እናንተ እያራቃችሁት እንዴት ይሄ ልጅ ይቅረብ ወይ ነገሮችን ለማስተካከል ይሞክር። ጥፋተኛ ናችሁ። ጥፋተኛ ነህ ብትሉት ራሱ እናንተ ናችሁ ትክክል እየሰራችሁ ያላችሁት እናንተ ናችሁ እንዴ? በእናንተ አንግል አው ትክክል አይደለንም፣ ግን በእኛ በኩል ራሳችን ትክክል ነን። ይሄ ልጅ ብቻው ስላልቀረ ካጠገቡ ስለሆነን ምናምን ማንንም ካጠገቡ እንደዚህ አይደለም። አጠገቡ መሆን ሲስት መመለስ ነው ያለባችሁ እንጂ ሄድበት አይደለም መባል ያለበት። ይሄ ልጅ እሺ ምን ያርግ? ቤቱ ለቀቀላት አይደለም? ከዛ ድረስ ካለችበት ድረስ ከእናቷ ቤት በክብር አመጣት። ምርጥ ነገር አድርጎ አዘጋጀላት። ለምን ውጣልኝ ትለዋለች? ልክ ነው። ቃል ገብቶ እኮ ነው ያመጣት አይደል እንዴ? እሺ አንድ ቤት ሰጥቷት አንድ ቤት ሰጥታው ብትኖር ምን ችግር አለው? ለምንድን ነው የምትኖረው? ሲቀጥል ደግሞ ማለት ነው አሁን የሩታ ወንድምም ደውሎልኝ ነበረ። ምን አይነት ቪዲዮ ነው የሰራችሁት? አላየሁትም ትናንትና። ምን ብሎን ምንድነው በቀል የሚለኝ ደግሞ ምንድነው የጀመራችሁት? እኛ እሱ እንደፈለገ ያውራ። ይኸውልሽ እነሱ ከሐሰት ወሬ ከማውራት ውጪ ወደ ኋላ አይደለም። ሩታ ልትበቀሏት ነው ከእናቷ ቤት ያስወጣችኋት ብሎ ብዙ ነገር ማውራት ጀመረ። ከመሬት ተነስቶ እንዴ ሊያወራ ቻለ? ይሄ ነገር እሱ የራሱ ከመጀመሪያም ጀምሮ አንቺ ልጅ ሳይኖር አብርሃም ልጅ አለው ብሎ ከመጀመሪያው ጀምሮ እነሱ አይደል ያመጡት? ልጅ አለው እሺ አብርሃም አንቺ ራሱ ታውቂዋለሽ። ወንድምሽ ይኸውልህ አሁን ይሄ ሁሉ ነገር የሚፈጠረው ፍርሃት ሊሆን ይችላል። ገባ? እቺ ልጅ ጤነኛ የተስተካከለ ህይወት እንዲኖር ይፈልጋል። እነሱ የለም ማለት ነው። የሆነ ዜሮ ጭንቅላት ነው ያላቸው እነሱ። ከእንደዚህ አይነት ካሰቡ እኛ የምናስብ ሰው አይደለም። ይኸውልሽ ለበቀል ብዙ ነገር አደረጉ አይደል? እነሱ ብዙ ነገር አድርገውበታል። አብርሃም የማይሆን ነገር እንዳትሰማኝ አንተ ከሩታ ቤተሰብ ጋር አታነካካ። እኔ ላነካካሽ አይደለም። እኔ አሁን ልልሽ የመጣሁት ስለ ሩታም ላወራሽ አይደለም። ግን አብርሃም ቤቱ ገብቶ እንዲቀመጥ ብቻ ነው። አብርሃም እኔ አልፈቅድለትም። እሱ አይደለችም እኔ አልፈቅድለትም። እየተንገላታ ነው ውጪ። ለምን ይንገላታል? ቆፍጠን ይበል በቃ። ቤቱ እያለ ልጅ